እስከ መጨረሻ ለመግደል ፈልገ ነው ብሎ በቃ አነቀው ማለት ነው። አንተ ጸበል፣ አንተ ሐኪም፣ የአእምሮ ሐኪም መሄድ አለብህ። አንተ ሰይጣን እያከራከረህ ነው እና ከነሱ ራቅ ብሎ ነው እንግዲህ ያነቀው ማለት ነው። ግን ደግሞ ያፌት እንዳየነው ያፌት ያስጨነቀው ነገር አለ። እሱም ምንድነው? ጽዮን እህቷ ናት ብዬ አሰብኩ። በቃ እሱ ደግሞ ይሄን ምስጢር ማውጣት አልፈለገም እና ያዘው ማለት ነው። በውስጡ ይዞት ያው ለምንድን ነው እነሱን የምትፈልገው? ለምንድን ነው አሁን ደግሞ ጽዮን የፈለገች ብትሆን ለምንድን ነው ስለሷ ያስጨነቀ ብሎ ብጠይቅም የኔ ጠላቶች የኔ እጅ ሲሞቱ ነው ደስ የሚለኝ አለውና እኔ ግን አይመስለኝም። ናታን ለማሰቃየት ነው እንጂ ለመግደል የማይፈልግበት ምክንያት ወንድሙ ነው። በቃ ወንድሙ ነው ብዬ ነው የማስበው እኔ። ይሄ የተደበቀ ምስጢር ይሆናል። አንድ ቀን ግን መውጣቱ አይቀርም ማለት ነው። በዛሬ ቀን ደግሞ ደስ የሚለው ነገር ጽዮን ከሉሊት እጅ አምልጣ ወደ ቤቷ ተመልሳለች። ሰዎችን ማስታወስ እንኳን ባትችል በቀስ በቀስ ታስታውሳለች። ለጊዜ ናታን ብቻ ነው የምታውቀው፣ ወንድሙን ብቻ ነው የምታውቀው ማለት ነው። ቢሆንም ግን ከዛ ሉሊት መትረፏ እኔ በጣም ነው ደስ አለኝ። ጨንቆኝ ነበረ። ለሉሊት ምንም ነገር እንደማይሳካላት ተስፋ አለኝ። ምክንያቱም ክፉ ሰዎች መቼም አይሳካላቸው። ወደ ቤት ስትመለስ አንቺ ማነሽ ማለት ጀምራለች። ቤዛ ደግሞ ጽዮንን አእምሮዋን ለማበላሸት ተዘጋጅታለች። ያልሆነ ነገር ነው የመከረቻት እና ኤፍራታ መጥፎ ሰው እንደሆነች እሷ ናታን እሷን እንደደረበባት እና እሱ ቤዛ ደግሞ ያው ጽዮን ኤፍራታን እንድጠላ ለማድረግ ነው እና እነሱን ለማለያየት እጠቀምበታለሁ ብላለች። ቤዛ ግን ለምንድን ነው እንደዚህ አይነት አእምሮዋ እየተበላሸ ሰዎችን ለጥቅሟ ብቻ ለማድረግ ነው የምትሞክረው? ሁሉንም ሰው ለራሷ ጥቅም ብቻ እና አረ ከባድ ናት ቤዛ፣ በጣም ከባድ ናት። እና በአሁኑ ሰዓት ደግሞ ኤፍራታን ከሚገለው በፊት ከነሱ ጋራ ጥሩ ነገር መፍጠር አለብኝ። እነሱ ከሚጠረጥሩኝ በቃ ከነሱ ጋራ ሰላም ከፈጠርኩ እኔ ኤፍራታ ስትሞት እኔን አይጠረጥሩኝም፣ ቤዛ ናት የገደለችው አይሉኝም ብላለች። እንግዲህ ይሄ ነገር አይሳካለትም። ኤፍራታ መቼም መሞት የለበትም። ኤፍራታ ከሞተች ድራማ ራሱ ድራማ አይሆንም እና እንደዛ ነው የምለው እኔ። ቤዛ መቼም ምንም ነገር ሆኖለት አይታወቅም እስከ ዛሬ። መቼም ጥሩ ነገር ስለማታስብ ለሰው ጥሩ ነገር ስለማትመኝ ሁሌ ውድቅ ነው የሚሆንባት ማለት ነው። እና ግን ጽዮን ደግሞ የራሴን ጓደኛ አደርጋለሁ እንደ በፊቱ ብላለች። አሁንም ደግሞ ልታበላሽ ነው። ጽዮን ወደ ራሷ ስትመለስ ከቤዛ ርቃ ማንነቷን አግኝታ ነበረ። ቤዛ ማን እንደሆነች አስመሳይ እንደሆነች አውቃ ነበረ። አሁን ደግሞ እንደገና ጓደኛ እንሆናለን እያለቻት ነው። ቤዛም ጽዮንም እሺ እንሆናለን ብላለች። ግን ደግሞ አንድ ነገር ነው ያመጣችው ኤፍራታ። እሱ ምንድን ነው? አሁን ጽዮን ለማስታወስ የሆነ ዘዴ መፍጠር ያለብን ነው ያለችው። እሱ ምንድን ነው? ሁላችንም ስለምታ ከዚህ በፊት አሁን ቢኒ ብዙ ጊዜ አይቀራረቡም እና እሱ የጽዮን ፍቅረኛ ሆኖ ከሷ ጋራ ቢሆን ምናልባት ወደ ትዝታ ልትመልስ ትችላለች ብላ ይሄን ሀሳብ አመጣች። ግን ናታን ፈርተዋል። ናታን በፋራ እንኳን ቢኒ ደግሞ እኔ ደስተኛ ነኝ፣ ከኔ እንኳን ፍቅር ብዛት እኔ በዚሁ የራሴን ለማድረግ እችላለሁ፣ በጣም ደስተኛ ነው የሚሆነው ቢሆንልኝ እኔ ደስተኛ ነኝ፣ ምክንያቱም ህይወት የለኝም፣ ሌላ ህይወት የለኝም ብሏል። በፊትም ያው ቢኒ ከአፍ አውጥቶ ባይናገር እንኳን
በውስጡ የሆነ ነገር ስለ ጽዮን የሚያስበው ይመስለኛል። ከጽዮን ፍቅር የያዘው ይመስለኛል። እንደዛ ተብሏል። እንግዲህ ጽዮን ደግሞ ወንድሜ ከዚህ ቤት ውሰደኝ፣ የማን ቤት ነው ያመጣኝ እያለች ነው። እዛ አሁን የአፌት ቤት መውሰድ ደግሞ ናታን ስለማይችል እንግዲህ ፈርቷል ማለት ነው። ጽዮን አሁን ወደ ቤታችን ውሰደኝ እንዳትለኝ፣ እዛ ደግሞ የአፌት ቤት ጥሩ አይመጣም ብላለች። ብቻ እንደዛ ነው ውዶቼ።